አይ አቁሙ ከተጋባችሁ መጥፎ ነገር ይከሰታል አንቺ ብቻ ነሽ ያልተቀናቀንሽው ባሻ ጎበዝ እኔ እውነቴን ነው ፔሊን እሺ ሁላችንም እውነትሽ እንደሆነ እናውቃለን ምን ታረጋጊ አስቀምጪ አትሳቅ ማንም ሰው መሳቅ አይችልም የዛን ቀን ቱርክና ውጭ ሀገርም ሁሉም ሰርጎች ይሰርዛሉ ምክንያቱም እኔ ብቻ ነኝ የማገባው ንግስቷና ንጉሱ የዛን ቀን የቀኑ ኮከብ ይሆናሉ እኔ ነኝ አንደኛ የማገባው እኔ ብቻ ነኝ የማገባው ሌላ ምንም ሰርግ አይኖርም አዎ አትጨነቂ ባሻክ ተረጋጊ እና ታዲያ ምን ማድረግ እንችላለን ከሰርግሽ በነጋታው እንገባ እንዴ እንደዛ ይሻላል እንደውም ያንቺ የሰርግ ዝግጅት ካለቀ በኋላ እናሳውቃለን እንደዛ ይሻላል መሰለኝ አይደል እንደዛ እሺ በጣም አሪፍ በነገራችን ላይ ፔሊን ሲናን በጣም ደስ ብሎኛል እናንተም ተፈልጉት ነገር ካለ ብቻ ከኔ ጋር ሁን እኛ ላይ ማተኮር አለብን እሺ አብረኸኝ ሁን ሁለቱም አሪፍ ናቸው በዚያም በዚህ ሁሉንም ነገር ይችሉታል አብረኸኝ እሺ 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 ለምንድን ነው መስቀው አልሳኩም እውነት አልሳኩም አትሳቅ ምንም ችግር የለም በቃ ተረጋጊ ፈርቼ ነው አንድ ቀን አበባና ወንጭፍ ይዤ በርሽ ላይ መጣለሁ ከዛ አበባውን ወስደሽ የኔ ትሆኛለሽ ወይ ደግሞ ወንጭፉን ወስደሽ ትመችኛለሽ አበባውን ወስዳለሁ መጀመሪያ አበባውን ነው የምወስደው ምንድነው በልቤ ያስከው ብለው ጠየቁኝ እና እኔ አይ ህይወቴን ነው አልኩ እንዴት ያለ ደስ የሚል ሰው ነው ማን ነው እነዚህ እንደደብ ጥያቄዎች የጠየቀው አሳዘነኝ አንቺ ለምንድን ነው ከራስሽ ጋር የምታወሪው ምንም አይደለም እማዬ እኔ መሊሃን መቼም ይቅር አልላትም ከዛሽ ዱባ ኑሪያ ጋር ብቻዋን ስትጣላ ፔሊን እሱ ጋር እንደመጣች አልነገረችኝም ለነገሩ ምንም አይቀርብኝም ተገላገልኩ ግን እኮ አግኝተሻታል እማዬ እስኪ አታካብጂ አሁን እሷ ልጇን ልትሞሽር ነው እሷ እየለፋች ነው ግን እኔ እንድቀላቀላቸው አልፈለጉ በእነሱ ቤት ብልጥ ሆነዋል ሂዴት እናንተ ሴቶች እድለኛ ናችሁ እኛ ለምራል ወንድ አግኝተናል አመሰግናለሁ ሂዴት ግን እኔ ማንንም ሰው አልፈልግም ፍቃድሽ የሚያስፈልገን ይመስልሻል የማትረቢ እኔ ማንንም ሰው አላገባ በእውነት እንደ ዘመኑ አስቡ እንጂ መጀመሪያ ቢያንስ ማን ነው ብለሽ ጠይቂ ምን አገባኝ አሁኑኑ ብትይ በጣም ደስ ይለኛል ክፍሏን እንደ መፍተያ ክፍል አደርገዋለሁ ምንድነው የምታወሪው ማዬ በእውነት ራሴን እገድላለሁ ራሴን ነው የማጠፋው የትም ንቅንቅ አልልም ልጄ እንዳውም አንቺ በድልሽ ደስ ሊልሽ ይገባል አቶ ኤክሬም ነው ቅርብ ሰፈር የሚኖረው ሰውዬ የራሱ ቢዝነስ ባለቤት ነው ሽበት ካበቀለ 10 ዓመት ያለፈው ሰውዬ እስኪ ንገሪኝ ምን ያደርግልኛል ወይስ ወገቡን እንዳሸው ነው የማገባው ሽበት ኖሮ አልኖረው እኔ ምንም አያገባኝም ከፈለገ መንፈስ ለምን አይሆንም እኔ ከፈለኩ ሰው ጋር ነው ማጋባሽ ለምንድን ነው ግን የወለድሽኝ እማዬ ለምን ወለድሽኝ ንገሪኝ ነይ ወዴት ነው ነይ ወደዚህ ስህተት ነበር እና አሁን እሱን ስህተት ለማስተካከል እየሞከርኩ ነበር እዚሁኝ ነይ ሻይ አመጣለሁ የቀረውን ትነግሪኛለሽ ቁጭ በይ ማሬ በደንቢው የላይኛው ልክ እንደዚህ ነው መሆን ያለበት ግን እጆቹ እንደዚህ መሆን አለባቸው እባክሽ በደንቢኝ እንደዚህ ማለት ነው ይሄኛው ደግሞ ልክ እንደ አሳ ነው ምናልባት እንደ ጥንቸል ነገር መሆን አለበት አላውቅም ግን ብዙ ነገሮችን በመክር ደስ ነው የሚለኝ ጥንቸል አሪፍ ይሆናል አይደል በጣም ደስ የሚል እንደሚሆን አልጠራጠርም ግን ያው ቆዳቸው እውነተኛ መሆን አይችልም ለነገሩ ቢሆንም እኔ በጭራሽ አልፈልግም እንዴት ሰዎች እነዚህን እንስሳት እንደሚገሏቸው አላውቅም እውነት በጣም አጣያት ነው አይደል እኔ እንደውም እንድስማቸው ጥንቸሎች ቢኖሩኝ በጣም ደስ ነው የሚለኝ በጣም ነው የምወዳቸው ጥንቸሎች እኮ ነፍስ ነገር ናቸው ይቅርታ አዝናለሁ ግን ለጊዜው ያለን ፋሽን ይሄ ብቻ ነው ተይ እንዳላችሁ እርግጠኛ ነኝ የሆነ ቦታ አይቻለሁ ነይ በጣም ትዕግስተኛ ነች እኔ እሷን በሆን ኖሮ እስካሁን ስራ ለቅቄ ነበር በእውነት በጣም ከባድ ነው እንግዲህ ለሁሉም ነገር እስቲ አትቸኩይ ተረጋጊ ሲሙሽ ምክንያቱም ቢያንስ 1 ሰዓት እዚህ እንሆናለን ግን በጣም ልክ ነሽ እሷ በጣም ትዕግስተኛ ነች አዎ ግን ደግሞ ዝም ብዬ ሳያችሁ አንቺና ሲናን ትዕግስታችሁን የጨረሳችሁ ትመስላላችሁ እንግዲህ ሌሎቹ ሰዎች ለማስደሰት ብለን የራሳችንን ደስታ ማጣት የለብንም አንቺም ታደርጊዋለሽ እሱስ በጣም ልክ ነሽ የኔ ውድ ጓደኛ ግን በኋላ ላይ የልጅ ልጅ ስትወልጂላቸው ደስታቸውን አይችሉትም እና ስለ ቤተሰቦችሽ አትጨነቂ አይ እዚህ ቀሚሶቹን ማግኘት አልቻልኩም ግን እናገኘዋለን ታያለሽ እናገኘዋለን እጄታው እዚህ ላይ ለምን እንደማውራ ገብቶሻል አይደል በጣም ደስተኛ ነው የምትሆነው ወንድሜ እኔ ላጤ ያለው ልክ እንዳንተ መቼም ቢሆን
አባቴ መሆን አይነት ሰው ነኝ ብዬ አላስብም ነበር። ግን እውነተኛው ነገር የተለየ ነው። ቤንጉሽ እናቴ ቤት ነው ያለችው። 2 ሳምንት ሆኗታል እና በጣም ናፍቃኛለች ወንድሜ። እውነቴን ነው የምልህ። አሁን ራሱ ስለ እሷ ሳወራ አልቅስ ይለኛል። እውነቴን ነው። ለእሱ ገና ረጅም መንገድ አለን ወንድሜ። እንዳንተ እኔ ስሜትን የሚሰማኝ ይመስለኛል። ቆይ አንዴ፣ ምንድን ነው? የምን ስራ ነው? አንተ ምንም የማድረግ መብት ያለ ይመስላል ወንድሜ። እንደዛ ከመሰለ በጣም ተሳስተሃል ወንድሜ። ልክ ነው። ማንም ሴት እንደዚህ ትልቅ ነገር ለወንድ አትተውም። እኛ ተነሳሽነት ስለሌለን ይጨቀጭቁናል። ግን አንዴ ለእኔ ታዩ ስትል እነሱ አይ ይላሉ። እንደዛ ነው ነገሩ። እሱን ነገር ደግሞ ሽሺ ታዩ ግዴ ለመያልክ የግዴታ በትዕግስት ማለፍ ይኖርባል። ሁሉም አንድ ናቸው። እውነት ነው። ግን ደግነቱ የኔ ብስኩት ሁሉንም ነገር ታስተካክላለች። ስለዚህ እኔ ከዚህ በላይ ልረጋጋ አልችልም። በተቻለ መጠን እንድረጋጋ ታደርገኛለች። መፈረም ብቻ ነው የሚያስፈልገኝ። አለቀ። ቆይ እየደወለች ነው። ሄሎ ብስኩቴ፣ እንዴት ነሽ? ምን ነው? እንዴት ነህ ማሬ? ማውራት እኮ አልቻልኩም። ብታይ ሁሉም ነገር እንዴት ብርቅ እንደሆነብኝ ልነግርህ አልችልም። እንዴት ነው? አሪፍ ቀሚስ አገኘሁ። እውነት ለመናገር በጣም አሪፍ ቀሚሶች ነው ያገኘሁት። ብታይ ደስ ይለኝ ነበር፣ ግን ቆይ ማየት አይቀርም። ምን እያደረክ ነው? ምንም እንዲሁ ዝም ብዬ ከናካን ጋር እየተዝናናሁ ነው። ሁሉንም ጨርሰሃል ማለት ነው? ምን ማለትሽ ነው? ችግር አለ። ለማጨት ዕቃ እየገዛክ ነው? አዎ አውቃለሁ። እንግዲህ ለዛ አይደለ እንደዛ። ወይ ፈጣሪ ያውጣኝ! ሱፎቹ፣ ቸኮሌቱ፣ አበቦቹ፣ ምንም የተዘጋጀ ነገር የለም። እነዚህ ሁሉ በራሳቸው የሚመጡ ይመስልሃል እንዴ? ቆይ ግን የኔ ማር፣ ሁሉ ጊዜ እኔ ማስረዳት አለብኝ ማለት ነው እንዴ? ቆይ ግን ሁሉም እቃዎች መጥተው ቡለንት ተዘጋጅተናል እና ሄደን ባሻክን እንድታገባት መጠየቅ እንችላለን የሚሉ ይመስልሃል? ወይስ የምንጋባበት መኪና እራሱን ለማዘጋጀት ሻወር የሚወስድ ይመስልሃል? ካልሽ በኋላ ያልሽውን ነገር ምንም አልሰማሁሽም። እኔ ላብድ ነው በእውነት። ከዚህ በላይ አታበሳጨኝ። እኔ ነኝ ሁሉንም ነገር የማደርገው። እሺ ገባኝ። እኔ እየተነሳው ነው። ከወንበሩ ስነሳ ድምፁ ይሰማሻል አይደል? ሰዎች ንገሯት። አይ እነሱ መነሳት አለባቸው፣ ሊያግዙ ይገባል። በሉ በቃ በሉ ሰዎች ተነሱ፣ አሁን ቶሎ በሉ ተነሱ። ወንበሩ ውስጥ መስማት ትፈልጋለች። ምንድነው ነገሩ? ሰማሹ? እሺ ተነስተናል። ቡለንት፣ እኔ አሁን በጣም ተረጋግቻለሁ። ምንም የሚያሳስብ ነገር የለም። ሁሉም አልቋል። ስማ ወንድሜ፣ ማውራቱን አቁምና አሁን እንሂድ። ምን ተጀምሮ ነው የሚያልቀው? አይ ማሬ፣ በእውነት እያዳመጥኩሽ። እሺ ወንድሜ፣ በቃ ልንሄድ። ሂዱ።